ሀይሚን አሳልፈ ለዳኒ ዶሮ ሰጠ ብሯ ተው። ሰላም ጤና ስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እነሆ እንግዲህ ሀይሚና ዳኒ እንግዲህ ዳኒ ለሀይሚ ስሜት አለኝ አፈቅራታለሁ ምናምን እያለ እያወራ ነበር ከዚህ በፊት ማለት ነው። አሁን ደግሞ እንግዲህ ታውቃላችሁ ብሩኬና ሀይሚም ተለያይቷል። ትናንትና ቪዲዮ ላይ እንዳያችሁ ማለት ነው። ብሩኬና ሀይሚን ይገናኛሉ፣ ተለያይቶ አይለያዩም እነዚህ ልጆች ማለት ነው። ነገር ግን እኔ ለዳኒ ወይም ደግሞ ለሀይሚ የሚነግራት ሀይሚ ዳኒ ለአንቺ አይገባሽም፣ በቃ ራስሽን ዝቅ አታርጊ ሀይሚ፣ ራስሽን አክብሪ፣ ታውቂያለሽ እንጂ ሁሉ ነገር ታውቂያለሽ ማለት ነው። ብሩኬ ደግሞ መርዳት ነበረበት ሀይሚ ዳኒ ቤት ስትሄድ የነበረ ጊዜ ለሱ ብላ ነው ማለት ነው እዚህ ውስጥ የገባችሁ እና ወጠመድ ውስጥ ናት አሁን ሀይሚ ያለችው ማለት ነው። ምክንያቱም ታውቃላችሁ ዳኒ ከካሜራ ጀርባ የሆነ ነገር ሊኖር ይችላል ብሎ ራሱ ሊያወራ ይችላል። ይሄ ዳኒ ማለት ነው። ዳኒ ዶሮ ሰውና ሰው መጋጨት ነው የእሱ ስራ ማለት ነውና ቡራ ማለት ነው። ቡራ አሳልፈ የሰጠሃት አንተ ራስን ዳኒ ዶሮ ማለት ነው ሀይሚዬ። ምክንያቱም መርዳት ነበረበት፣ እሷ ግን ለአንተ ብላ ነው እዚህ ውስጥ የገባችው። ዳኒ ዶሮ ቤት ሄደችው ለአንተ ስትል ነው እንጂ እንዳታስር ተፈልጎ ማለት ነው። በቃ አንተ ከታሰር ካትወጣም ትቆያለህ እስር ቤት ምናምን ታውቃለህ። ውጣ ውረዱ ደግሞ የኢትዮጵያ ነገር ማለት ነው። እስር ቤት እንኳን ሰው ተደባድቤ ሰውን ተሳድቤ ራሱ እስር ቤት መግባት ተጀምሯል። እና ቡራ በራስ ጥፋት ነው የምልህ። ይቅርታ እንግዲህ እረግጥሃለሁ ትንሽ በራስ ጥፋት ነው ሀይሚን አሳልፈ የሰጠሃት ለዳኒ ዶሮ። ከወደዳችሁ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ነው የምንፈልገው።